ሰላም ቤተሰብ፣ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬም እንዴት አድርጋችሁ በስልካችሁ በቀላሉ ገንዘብ መስራት እንዴት እንደምትችሉ ነው ማሳያችሁ። ቪዲዮን ከመጀመሪያችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። በተጨማሪም አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ወደ ቪዲዮ እንሄድ። በመጀመሪያም ወደ ቴሌግራም አፓችሁ ትገባላችሁ። ከዛ በመቀጠል እዚህ ጋር ሰርች ምልክቷን አንድ ጊዜ ትነኩና @myt ፕላስ ብላችሁ ሰርች ታደርጋላችሁ። በመቀጠል እዚህ ጋር የሚመጣላችሁን ይሄ የመጀመሪያውን ቻናል ማለት ነው። እዚህ ጋር ይሄኛውን አንድ ጊዜ ትነኩታላችሁ። በመቀጠል ወደዚህ ያስገባችኋል። እዚህ ጋር ለመጀመር ከታች ያለው ሊንክ በመጫን አፑን ከፕሌይ ስቶር አውርዱት ይላል። እንግዲህ ወደ ቴሌግራም የወሰድኩባችሁ ምክንያት ማለት ነው ምክንያት አለው። ሊንኩን ተጭናችሁ ስትገቡ ሁለት ፍሪ ስፒን ማድረጊያ ይሰጣችኋል ማለት ነው። በዚህ ሊንክ ስትመዘገቡ ሁለት ስፒን ማድረጊያ ፍሪ ይሰጣችኋል ማለት ነው፣ በነፃ ማለት ነው እንጂ ፕሌይ ስቶር ላይ ሄዳችሁ ታካ ሊት ብላችሁ ሰርች ብታደርጉ ራሱ ይመጣላችኋል ማለት ነው። ለዛ ነው ሁለት ፍሪ ስፒን እንድታገኙበት ብዬ ነው እንጂ ከፕሌይ ስቶር ላይ ማውረድ ትችላላችሁ። ቴሌግራም የማትጠቀሙ ሰዎች ከፕሌይ ስቶር ላይ ወደ ሄዳችሁ ማውረድ ትችላላችሁ፣ ግን ሁለቱ ስፒን ማድረጊያ አይሰጣችሁም ማለት ነው። እዚህ ጋር አንድ ጊዜ ትጫኑታላችሁ። በመቀጠል ወደዚህ እንደዚህ ያለ ኢንተርፌስ ያመጣችኋል ማለት ነው። እዚህ ጋር እንደምታዩት ታካ ላይት ይላል እንደምታዩት። ከዚህ ጋር ጌት ኢን ኦን ጉግል ፕሌይ ይላል። እዚህ ጋር አንድ ጊዜ ትጫኑታላችሁ። በመቀጠል እዚህ ጋር እንግዲህ ኦፕን ብሎኛል፣ እኔ ስላወረድኩት ነው። እዚህ ጋር እናንተን ኢንስታል ነው የሚላችሁ ታወርዱታላችሁ ማለት ነው። በመቀጠል ከዛ ኦፕን የሚለውን አንድ ጊዜ ትነኩ። በመቀጠል እንግዲህ ወደዚህ ኢንተርፌስ ይወስዳችኋል ማለት ነው። ከዛ እዚህ ጋር ሳይን ኢን ዊዝ ጉግል የሚለውን አንድ ጊዜ ትጫኑታላችሁ፣ በጉግል በኢሜይላችሁ ለመክፈት ማለት ነው። በመቀጠል እዚህ ጋር ኢሜይላችሁን ያስመርጣችኋል። እንደዚህ አንዱን ኢሜይል ትነኩለታላችሁ። ከዛ እዚህ ጋር ቋንቋ ያስመርጣችኋል፣ እንግሊሽ ወይም አማርኛ ትሉታላችሁ። ከዛ እዚህ ጋር አንደኛ ላይ ሜል ወይም ፊሜል ይላችኋል፣ ሜል ትሉታላችሁ። ወይም ደግሞ ሴት ከሆናችሁ ደግሞ ፊሜል ትሉታላችሁ ማለት ነው። እዚህ ጋር ደግሞ ኢንቪቴሽን ኮድ አለ። ካስገባላችሁ እሱ ራሱ ካስገባላችሁ ተውታላችሁ፣ ካላስገባላችሁ ደግሞ እዚህ ጋር ማስቀምጥላችሁን ስክሪኑ ላይ ማስቀምጥላችሁን ኮድ ታስገቡታላችሁ ማለት ነው። ከዛ ኔክስት ትሉታላችሁ። ለምንድን ነው የሚጠቅማችሁ? ይሄ ኢንቪቴሽን ኮድ ስፒን ማድረጊያ ተጨማሪ እድሎችን ይሰጣችኋል። ይሄን ኢንቪቴሽን ኮድ ስታስገቡለት ተጨማሪ ስፒን ማድረጊያ እድል ይሰጣችኋል ማለት ነው። ሁለትም ሆነ ሶስት ይሰጣችኋል ተጨማሪ። ለዛ ይጠቅማችኋል፣ እንዳታሳልፉት። አስገቡና ተጠቀሙበት። ከዛ እዚህ ጋር ዲያል ቼኪን ይላችኋል። እዚህ ጋር ካምባክ ቱሞሮ አንዴ ትነኩትና ከዛ ካምባክ ቱሞሮ ይላችኋል ማለት ነው። እዚህ ጋር ጥቁር የነባችሁ ስክሪኑ የማያሳያችሁ ስክሪን ሪከርድ ማድረግ አይፈቅድም። ሆም ፔጁ ላይ ሪከርድ እንዲያደርግ አይፈቅድም። ለዛ ነው ጥቁር ያደረገባችሁ ማለት ነው። በመቀጠል ወደዚህ ኢንተርፌስ ያመጣችኋል። ከዛ በመቀጠል እዚህ ጋር ታስክ ሴንተር የምትሉትን አንድ ጊዜ ትጫናታላችሁ። ከዛ በመቀጠል እዚህ ጋር ጎቱ ኤርን የምትሉትን አንድ ጊዜ ትጫናታላችሁ። በመቀጠል ወደዚህ ገጽ ይወስዳችኋል ማለት ነው። እንደምታዩት እዚህ ጋር ጎቱ ታስክ ጌት ስፒን የሚል አለ። እኔ ስለጨረስኩት ነው። እዚህ ጋር አንድ ጊዜ እናንተ እየነካችሁ እዚህ ጋር ማለት ነው ስፒን ማድረጊያ ይኸው እዚህ ጋር አለ። ይሄኛውን እዚህ ጋር የጣት ምልክቷን እዚህ ጋር የእጅ ምልክቷን አንድ ጊዜ በመንካት ማለት ነው እናንተ ስፒን ማድረግ ትችላላችሁ እስከሚያልቅ ድረስ። እና እኔ እንደምታዩት 79993 ወስጃለሁ። 7 ብቻ ነው የሚቀረኝ 80 ለመሙላት። ከዛ ካሻውት ማድረግ እችላለሁ ማለት ነው። እንደምታዩት እዚህ ጋር ደግሞ 3 ጋብዙ ደግሞ ሁለት ሰው ቬሪፋይ የሆነ 3 ጋብዙ ሁለት ይሰጣችኋል ስፒን ማድረጊያ ማለት ነው። አንድ ሰዓት ደግሞ ማይክ ላይ ሲቆይ ደግሞ ያ ሰውዬ ደግሞ አንድ ይሰጣችኋል ማለት ነው። እንደምታዩት እንደዚህ ያደርጋችሁ ሰው በምትጋብዙበት ጊዜም እንደዚህ ያደርጋችሁ መሰብሰብ ትችላላችሁ ማለት ነው። ስፒን ባደረጋችሁ ቁጥር በመጀመሪያ 80000 ስፒን አድርጋችሁ ማውጣት ትችላላችሁ። ከዛ 200000፣ 500000 ከዛ 1 ሚሊዮን ማለት ነው። ይሄ 80000 የሚለው $8 ነው። 200000 ደግሞ $20፣ 500,000 $50፣ 1 ሚሊዮን ደግሞ $100 ማለት ነው። እንደዛ ነው የሚሰላው። እንደዛ አድርጋችሁ ማውጣት ትችላላችሁ ማለት ነው።
አፕሊኬሽኑ እንግዲህ ይሄንን ይመስላል። እንደምታዩት እንግዲህ ብዙ ሪከርድ ያላረኩላችሁ ምክንያት አለው። እዚህ ጋር እንደምታዩት ብዙ እንትኖች አሉ። እዚህ ጋር ያለ እዚህ ጋር እንደምታዩት ብዙ እንትኖች አሉ። ግን እምቢ ብሎኝ ነው ሪከርድ አላረግ ስል ጥቁር እያረገብኝ ሪከርድ አላረግም ብሎኝ ነው። ሪከርድ ስለማይቻል ነው። ላይቭ ላይ ያሉ ሰዎች ምናምን እንዳይታዩ ነው መሰል ሪከርድ አላረግም ብሎኝ ነው ብዙ ቪዲዮ ያልሰራውላችሁ። ለዚህ ነው። ጥያቄ የሚሆንባችሁ ነገር ካለ ቴሌግራማችን ተቀላቀሉ። ቴሌግራም ላይ ብዙ ነገሮችን መወያየት እንችላለን። ቴሌግራም ላይ ኑ። እንደምታዩት እንግዲህ እምቢ ብሎኛል። ብዙን ሪከርድ አላረግም። የኔን ሆም ፔጅ እዚህ ጋር የኔን ፕሮፋይል ብቻ ነው የሚያሳይ፣ ሌላውን ሪከርድ አያስደርግም። ለዛ ነው። ቴሌግራማችን ላይ ተቀላቀሉ። ብዙ ስራዎችም እየተለቀቁ ስለሆነ ቴሌግራማችን ላይ ኑ። እንግዲህ ይሄን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ባይ